ተላችሁ አሮን አለው። እንግዲህ እኒህ ሰዎች እኛንም ሹመን እያሉ ስለሚያስቸግሩ ክህነት ከቤትህ እንዳይወጣ ምልክት ልስጥህ አለው። ምን ልስጥህ አለው? እስቲ ንገሩኝ፣ ምን ልስጥህ አለው? እንግዲህ ክህነት ካንተ ቤት ነገድ እንደሆነ ምልክት ልስጥህ። ታዲያ ምን ላድርግ ሲለው ወንድምህ ሙሴ የ12ቱ ነገደ እስራኤል በትራቸውን ሁሉ ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደሱ ወስዶ ያስገባው። የ12ቱን ነገድ በትራቸውን ሰብስቦ ወስዶ ያስገባው። በቀዳማይ ሰዓተ መዓልት ቀድሞ ጧት ላይ ነግ ላይ ደግሞ የ12ቱን ነገድ በትራቸውን ጧት ያውጣው። በዚያ ምልክት አሳይሃለሁ አለው። ሙሴ ይሄንን አደረገ። የሌዊ በትር የአሮን በትር የአባቱ የሌዊ በትር ነበረች። ያችን ጨምሮ የ12ቱ ነገደ እስራኤል በትራቸው ከመቅደሱ ገባ። የሚገርመው በአንድ ቀን ሌሊት ስንት ቀን ያደረ? አንድ ቀን አደረ። ማታ ገብቶ ጧት ላይ አሮን ሲገባ ግን የአሮን በትር ሳይተክሏት ተተክላ። እስቲ ሳይተክሏት ተተክላ እስቲ በሉ። አሁን በትሩ ሁሉ እኮ ተጋድሞ ነው የተቀመጠ፣ ግን ምን ተብላ ተገኘች? ሳይተክሏት ምን ብላ? ተተክላ። ይሄንን ምስጢር ነው። ማንም የተከላት የለም። ከበትሮቹ ጋር ነው አብራ የተቀመጠችው። ግን እርሷ ሳይተክሏት ተተክላ፣ ውሃ ሳያጠጧት ለምልማ፣ አፈር ሳያስታቅፏት አብባ አፈርታ፣ ሳይታረምላት ሳይኮተኮትላት ከወደ ሰማይ ዝናብ ሳይዘንብላት ያለ ዝናብ የሚበቅል ተክል። ምን አይነት ግሩም ተክል ነው! የአሮን በትር አፍርታ አብባ ተገኘች። ምን ብላ ተገኘች? አፍርታ አብባ ተገኘች። አያችሁ፣ ያቺ የአሮን በትር 12 ሰዓት ነው በቤተ መቅደሱ የቆየችው። የአሮን በትር 12 ሰዓት ቆይታ አብባ ፍሬ አፍርታ ተገኘች። 12 ፍሬ ነው ቢሉ 12ቱ ሐዋርያት ምሳሌ ነው። አንድ ፍሬ ነው ቢሉ የክርስቶስ ምሳሌ ነው። 12 ሰዓት በመቅደሱ መቆየቷ እመቤታችን በቤተ መቅደስ ስንት ዓመት ነው የቆየችው? ስንት ዓመት ነው የቆየችው በቤተ መቅደስ? ከመዝነ በልኪ 10 ወክልኤተ ዓመተ እንዘ ትትናዘዚ ማበ መላእክት ሲትየኪኒ ስትየ ሕይወት ውእቱ። መጠጥሽ የሕይወት መጠጥ፣ ምግብሽ የሕይወት ምግብ ሆኖልሽ የምድር ጎረምሶች ሳይሆኑ ሰማያውያን መላእክት እያጫወቱሽ እያረጋጉሽ እያጽናኑሽ በቤተ መቅደስ ኖርሽ ይላታል። በትሯ የድንግል ማርያም ምሳሌ ናት። አያችሁ፣ ሳይተክሏት የተተከለች ውሃ ያልጠጣች ማለት ደግሞ ያቺ በትር ውሃ ሳያጠጧት አበባን እንዳስገኘች ድንግል ማርያም ደግሞ የወንድ ዘር ሳትቀበል የወንድ ዘር ሳይፈስባት ሳያገኛት ንጽሕት እንደሆነች ቅድስት እንደሆነች በድንግልና ፍሬ ሕይወት ክርስቶስን ጸንሳ ለመገኘቷ ምሳሌ ነው። እየሰማችሁ ነው? ስለዚህ ይኸው ያቺ በትር የድንግል ማርያም ምሳሌ ናት። በትረ አሮን እንተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ከመሃ አንቲኒ ብሎ ምንድን ነው? ኦ ወላዲተ ክርስቶስ አይደለ? ውሃ ሳያጠጧት ሳይተክሏት የተተከለች፣ ውሃ ሳያጠጧት የለመለመች፣ ውሃ ሳያጠጧት ዘራ ወራዙ ሳያገኛት የሕይወት መጠጥ ክርስቶስን ያስገኘች፣ ዘራ ወራዙ ሳያገኛት የሕይወት ፍሬ ክርስቶስን ለዓለም ያፈራች ይህቺ ከእሴይ ስር የተገኘች በትር ናት።